ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን በመጠቀም የተለያዩ ትርጉም ያላቸው የአማርኛ ቃሎችን እንመሰርታለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ። እንግሊዘኛ፣ አማርኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎች ትምህርቶችን መማር ትችላላችሁ ማለት ነው። እያንዳንዳቸውን እንግዲህ እንግሊዘኛ ከሆነ ከኤቢሲዲ ጀምረን እስከ ትልቅ የእንግሊዘኛ ኮሚኒኬሽኖች፣ አማርኛ ከሆነ ከሀሁ ጀምረን እስከ ትልልቅ የአማርኛ ጽሁፍና ንባብ፣ አማርኛ ሂሳብ ከሆነ ከመደመርና ከማባዛት ጀምረን እስከ ትልቅ የሂሳብ ካልኩሌሽኖች፣ ኦሮምኛ ከሆነ ከአባጫዳ ጀምረን ደግሞ ሌሎቹን ትልልቅ ትምህርቶችን እየሰጠን እንገኛለን። በምትፈልጉት ሰዓት የምትፈልጉትን ኮርስ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ጀምረን ይሄኛው ማን ይባላል? ፊደሉ ጀ ይባላል። ጀ። ይሄኛው ር፣ ይሄኛው ባ። እንግዲህ ጀ የምንለው የመጀመሪያ ፊደል ነው። ር የምንለው የረ ቤተሰብ ስንተኛ ላይ የሚገኘው? ስድስተኛ ላይ የሚገኘው። ይሄኛው ባ የምንለው የበቤተሰብ አራተኛ ላይ የሚገኘው። በአንድ ላይ ምን ሆነ? ጀርባ፣ ጀርባ፣ ጀርባ። ይሄኛው ማን ነው ስንል ጥ ይባላል። የጠ ቤተሰብ ስንተኛ ላይ? ስድስተኛ ላይ የሚገኝ ፊደል። ይሄኛው ደግሞ ር የረ ቤተሰብ ስንተኛ ላይ? መጀመሪያ የሚገኝ ወይም ዋና ፊደል ነው። ይሄኛው ደግሞ ት የተ ቤተሰብ የስድስተኛ ላይ የምናገኘው ፊደል። በአንድ ላይ ጥረት፣ ጥረት፣ ጥረት የሚል ቃል መሰረትን ማለት ነው። ይሄኛው ማን ነው ስንል ዘ ነው። ዘ ማለት ዋና ፊደል ወይም የመጀመሪያ ፊደል ነው። ይችኛዋ ደግሞ ይ ነች። ይ ማለት የየቤተሰብ ስንተኛ ላይ? ስድስተኛ ላይ የምትገኝ። ያ ማለት የዩ ይ ያ ብለን የዩ ይ ያ የይ ይ ብለን የምናገኘው ስድስተኛ ላይ ማለት ነው። ይችኛዋ ደግሞ ት ነች። የተቤተሰብ ስንተኛ ላይ? ስድስተኛ ላይ። ያ ማለት ተ ቱ ቲ ታ ቴ ት እዛ የምናገኛት ማለት ነው። በአንድ ላይ ዘይት፣ ዘይት፣ ዘይት ሆነልን ማለት ነው። ይሄኛው ማን ነው ስንል መ ነው። መ ማለት የመጀመሪያ ፊደል ነው። ይሄኛው ጸ፣ ጸ ማለት ይሄም የመጀመሪያው ዋና ፊደል ናቸው እነዚህ። ይችኛዋ ዳ፣ ዳ ማለት ደግሞ የደ ቤተሰብ ስንተኛ ላይ የምትገኝ? አራተኛ ላይ። ደ ዱ ዲ ዳ። እሺ ይችኛዋስ ጃ ነች። የጀ ቤተሰብ ስንተኛ? አራተኛ ላይ። ጀ ጁ ጂ ጃ። በአንድ ላይ ምን የሚል ቃል ሰጡን? መጸዳጃ፣ መጸዳጃ፣ መጸዳጃ። እሺ ይሄኛው ማን ነው ስንል ጀ፣ ጀ ማለት የመጀመሪያ ወይም ዋና ፊደል ነው። ይችኛዋ ግ የገ ቤተሰብ ስንተኛ ላይ? ስድስተኛ ላይ የምናገኛት። ገ ጉ ጊ ጋ ጌ ግ የምንላት። ይችኛዋ ና የነ ቤተሰብ አራተኛ ላይ። ነ ኑ ኒ ና። በአንድ ላይ ምን ሰጡን? ጀግና፣ ጀግና፣ ጀግና። ይሄኛው ማን ነው ስንል ደ ነው። ደ ማለት የመጀመሪያ ፊደል ነው። ይሄኛውስ ብ ነው። ብ ማለት የበቤተሰብ ስንተኛ ላይ የሚገኝ ፊደል? ስድስተኛ ላይ የሚገኝ ፊደል ነው። ይችኛዋ ማነች? ዳ ነች። ዳ ማለት የደ ቤተሰብ ስንተኛ ላይ? አራተኛ ላይ የምትገኝ ፊደል። ይችኛዋ ቤ ነች። ቤ ማለት የበቤተሰብ ስንተኛ ላይ የምትገኝ? አምስተኛ ላይ የምትገኝ ፊደል። በአንድ ላይ ምን ሰጠን ማለት ነው? ደብዳቤ፣ ደብዳቤ፣ ደብዳቤ። ይችኛዋ ማነች ስንል ተ ትባለ። ተ ማለት የመጀመሪያ ፊደል ነች። ይችኛዋ ማነች? ፈ፣ ፈ ማለት አሁንም የመጀመሪያ ፊደል ነች። ይችኛዋ ጠ፣ ጠ ማለት የመጀመሪያ ፊደል ነች። ይችኛዋ ረ፣ ረ ማለትም የመጀመሪያ ፊደል። በሙሉ አራቱም የመጀመሪያ ወይም ዋና ፊደል ናቸው ማለት ነው። ምን የሚል ቃል ሰጡን? ተፈጠረ፣ ተፈጠረ፣ ተፈጠረ የሚል ቃል መሰረትን ማለት ነው። ይሄኛው ማን ነው ስንል ጨ ነው። ጨ ማለት አሁንም የመጀመሪያ ፊደል ነው። ይሄኛውስ ረ ነው። ረም የመጀመሪያ ፊደል ነው። ይሄኛው ቃ ታ፣ ታ ማለት የተቤተሰብ አራተኛ ላይ የምናገኛት። ተ ቱ ቲ ታ። በአንድ ላይ ምን ሆነ ማለት ነው? ጨረታ፣ ጨረታ፣ ጨረታ ሆነ ማለት ነው። ይችኛዋ ማነች ስንል ጠ ነች። ጠ ማለት የመጀመሪያ ፊደል ነች። ይችኛዋ ን የነ ቤተሰብ ስድስተኛ ላይ የምናገኛት ፊደል ነች።
ችኛዋ ካ የከ ቤተሰብ ስንተኛ ላይ አራተኛ ላይ የምትገኝ ፊደል ነች። ከኩ ኪ ካ ብለን ማለት ችኛዋ ራ የረ ቤተሰብ አራተኛ ላይ ረ ሩ ሪ ራ በአንድ ላይ ምን ቃል ሰጡን ማለት ነው? ጠንካራ 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 የሚል ቃል ሰጡን ማለት ነው። ይሄ ማን ነው ስንል ወ ነው። ወ ማለት የመጀመሪያው ዋና ፊደል። ይሄኛው ሳ የሰ ቤተሰብ አራተኛ ላይ የሚገኝ ፊደል። ይሄኛው ኝ የኘ ቤተሰብ ስድስተኛ ላይ የሚገኝ ፊደል ኘ ኙ ኝ ኛ ኘ ኝ በአንድ ላይ የሚል ቃል ሰጠን ማለት ነው። ወሳኝ ወሳኝ ወሳኝ። ይሄ ማን ነው ስንል ዘ ነው። ዘ የመጀመሪያ ፊደል ነው። ይሄኛው ማን ነው? ፈ ነው። ፈ ማለት የመጀመሪያ ፊደል። ይሄኛው ን ነው። ን ማለት የነ ቤተሰብ ስድስተኛ ላይ የሚገኝ ፊደል በአንድ ላይ ምን ሆነ ማለት ነው? ዘፈን 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 ሆነ ማለት ነው። ይሄኛው ማን ነው? ተ የመጀመሪያ ፊደል። ይሄኛው ቸ የመጀመሪያ ፊደል። ይሄኛው ግ የገ ቤተሰብ ስንተኛ ላይ ስድስተኛ ላይ የሚገኝ ፊደል። ይሄኛው ሮ የረ ቤተሰብ ስድስተኛ ላይ የሚገኝ ማለት ነው። የረ ቤተሰብ ስንተኛ ላይ መጨረሻ ሰባተኛ ላይ የምናገኘው በአንድ ላይ ምን ሆነ ማለት ነው? ተቸግሮ 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 የሚል ቃል መሰረትን ማለት ነው። መልካም ወደዚህኛው ስንመጣ ይቺ ማነች ስንል ዳ ትባላለች። የደ ቤተሰብ ስንተኛ ላይ ነች? አራተኛ ላይ ደ ዱ ዲ ዳ። ይሄኛው ሰ የመጀመሪያ ናቸው። ሁለቱም ሰሰ ነው። በአንድ ላይ ምን ሆነ? ዳሰሰ ዳሰሰ ዳሰሰ። ይሄ ማን ነው? ገ የመጀመሪያ ፊደል ነው። ይሄኛውስ ደ የመጀመሪያ ፊደል ነው። ይሄኛውስ ብ የበቤተሰብ ሆኖ ስድስተኛ ላይ በቡ ቢ ባ ቤ ብ የምንለው ማለት ነው። በአንድ ላይ ምን ሆነ? ገደብ 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 ሆነ ማለት ነው። ይሄ መጀመሪያው ማን ነው? ተ ነው። ይሄኛውስ ፈ ነው። ሁለቱም የመጀመሪያ ፊደል ናቸው። ይሄኛውስ ጥ ነው። የጠ ቤተሰብ ስድስተኛ ላይ የምናገኘው። ይሄኛው ሮ የረ ቤተሰብ አሁንም ሰባተኛ ላይ መጨረሻ ላይ የሚገኝ በአንድ ላይ ምን ሆነ ማለት ነው? ተፈጥሮ 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 ሆነ ማለት ነው። ይሄኛው ማን ነው ስንል የመጀመሪያው ተ፣ ይሄኛው ፈ፣ ይሄኛው ጠ፣ ይሄኛው ረ በአንድ ላይ ምን ሆነ? ተፈጠረ 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 ብለን እናነበዋለን ማለት ነው። ይህ ማን ነው ስንል ሀ ነው። ሀ የመጀመሪያ ፊደል። ችኛዋ ኪ የከቤተሰብ ሶስተኛ ላይ ከኩ ኪ። ችኛዋ ም ነው የምንላት የመቤተሰብ ስድስተኛ ላይ በአንድ ላይ ምን ሆነ? ሀ ኪ ም ሐኪም ሐኪም ሆነ ማለት ነው። ይሄ ማን ነው ስንል ገ ነው የመጀመሪያ ፊደል ነው። ይሄኛው ዳ የደ ቤተሰብ በአራተኛ ላይ የሚገኝ። ችኛዋ ም የመቤተሰብ በስድስተኛ ላይ የምትገኝ ፊደል አንድ ላይ ተጣምረው ምን መሰረቱልን? ገዳም 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 የሚል ቃል ሰጠን ማለት ነው። ይሄኛው ማን ነው? መ ነው የመጀመሪያ ፊደል። ይሄኛው ፈ አሁንም የመጀመሪያ ፊደል። ይችኛዋ ክ የከቤተሰብ ስድስተኛ ላይ የምናገኛት። ይችኛዋ ር የረቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን ሆነ? መፈክር 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 የሚል ቃል መሰረትን ማለት ነው። መልካም ይሄኛው ማን ነው ስንል ክ ይባላል። የከቤተሰብ ስድስተኛ ላይ ነው የሚገኘው። ይሄኛው ፋ ነው የፈቤተሰብ አራተኛ ላይ ፈ ፉ ፊ ፋ። ይችኛዋስ ት የተቤተሰብ ስንተኛ ላይ? ስድስተኛ ላይ በአንድ ላይ ምን ሰጡን? ክፋት 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 የሚል ቃል መሰረትን ማለት ነው። ይሄኛውስ ተ የመጀመሪያ ፊደል። ይችኛዋ ማ ነች የመቤተሰብ አራተኛ ላይ መ ሙ ሚ ማ። ይችኛዋስ ሪ የረ ቤተሰብ ስንተኛ? ሶስተኛ ላይ ረ ሩ ሪ በአንድ ላይ ምን ሆኑ? ተማሪ 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 የሚል ቃል መሰረት። ይሄኛውስ ፈ ነው የመጀመሪያ ፊደል። ይሄኛው ጠ የመጀመሪያ ፊደል። ይሄኛው ራ በአንድ ላይ ይችኛዋ አራተኛ ላይ የምትገኝ ፊደል በአንድ ላይ ይሄኛው የመጀመሪያ ነው። በአንድ ላይ የምንሰጡን ፈጠራ 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 ሆነ ማለት ነው። እሺ ይሄኛው መ የመጀመሪያ ፊደል። ይሄኛው ፈ የመጀመሪያ ፊደል። ይሄኛው ለ ሁለቱም ዋና ፊደሎች ናቸው። ይችኛዋ ደግሞ አራተኛዋ ግ ነች የገ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን ሰጡን? መፈለግ 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 የሚል ቃል መሰረትን ማለት ነው። ይሄ ማን ነው ስንል አ ይባላል። የመጀመሪያ ፊደል ነው። ይችኛዋ ፋ ማለት የፈ ቤተሰብ አራተኛ ላይ የምናገኛት። ይችኛዋ ጣ የጠ ቤተሰብ ሶስተኛ ላይ።
ይችኛዋ ሶሪ አራተኛ ላይ ነጠጡ ጢጣ አራተኛ ላይ ይችኛዋ ኝ የኘ ቤተሰብ ስድስተኛ ላይ በአንድ ላይ የምትሰጡን አፋጣኝ 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 የሚል ቃል መሰረትን ማለት ነው። ይሄ የመጀመሪያው ማን ነው ስንል ዘ ነው። ዘ የመጀመሪያ ፊደል፣ ይሄኛው ገ የመጀመሪያ ፊደል፣ ይሄኛው ባ ማለት የበቤተሰብ አራተኛ ላይ የሚገኝ ፊደል በአንድ ላይ ምን ሆነ? ዘገባ ዘገባ ዘገባ። ይቺ ማነች ስንል ዜ ነች። ዜ ማለት የዘ ቤተሰብ ስንተኛ ላይ? አምስተኛ ላይ። ዘ ዙ ዚ ዛ ዜ የምንላት ይችኛዋ ና ነች። የነ ቤተሰብ ስንተኛ ላይ? አራተኛ ላይ። ነ ኑ ኒ ና በአንድ ላይ ምን ሆነ? ዜና 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 የሚል ቃል ሰጠን። ይሄ የመጀመሪያው ማን ነው ስንል አ ነው። አ ማለት ዋና ፊደል ወይም የመጀመሪያ ፊደል ነው። ይሄኛው ካ ነው። የከቤተሰብ አራተኛ ላይ የሚገኝ ፊደል ከኩኪ ካ። ይችኛዋ ሄ ነች። የሀ ቤተሰብ ስንተኛ ላይ የምትገኝ ፊደል? አምስተኛ ላይ የምትገኝ ፊደል ነች። ይችኛዋ ድ የደ ቤተሰብ ስድስተኛ ላይ የምናገኛት። ሶ በአንድ ላይ የምንሰጡን አካሄድ አካሄድ አካሄድ። ይሄኛውስ ያ ነች። የቤተሰብ አራተኛ ላይ የዩይያ። ይሄኛው ለ የመጀመሪያ ፊደል፣ ይሄኛው በ የመጀመሪያ፣ ይሄኛዋ ት የተቤተሰብ ስድስተኛ ላይ በአንድ ላይ የምትሰጡን ያለበት ያለበት ያለበት። ይችኛዋ ማነች ስንል ዛ ነች። ዛ የዘ ቤተሰብ አራተኛዋ። ይችኛዋ ፎ የፈ ቤተሰብ መጨረሻ ሰባተኛ ላይ። ይችኛዋ ቺ የቸ ቤተሰብ ስድስተኛ ላይ በአንድ ላይ ምን ሆኖ? ዛፎች ዛፎች ዛፎች። ይሄኛውስ ዜ ነው። ይችኛዋ ጋ በአንድ ላይ ዜጋ ዜጋ ዜጋ። ይሄኛው ስ ነው። ይችኛዋስ ኬ፣ ይችኛዋ ታ፣ ይችኛዋ ማ በአንድ ላይ የምሰጡን ስኬታማ ስኬታማ ስኬታማ። ይሄኛው ማን ነው? ዩ ነው። ይሄኛውስ ጋ ነው። ይሄኛውስ ን ነው። ይሄኛው ዳ አንድ ላይ ዩጋንዳ ዩጋንዳ ዩጋንዳ። ይሄኛው ዛ ነው። ይሄኛው ም፣ ይሄኛው ቢ፣ ይሄኛው ያ በአንድ ላይ ዛምቢያ ዛምቢያ ዛምቢያ። ይሄኛውስ አ ነው። ይሄኛው ካ፣ ባ፣ ይሄኛው ቢ በአንድ ላይ አካባቢ አካባቢ አካባቢ። ይሄኛው ማን ነው? ክ ነው። ይሄኛው ፍ፣ ይሄኛው ሎ፣ ይሄኛው ቺ በአንድ ላይ የምትሰጡን ክፍሎች ክፍሎች ክፍሎች። ይሄኛው የ፣ ይሄኛው ጤ፣ ይሄኛው ና በአንድ ላይ ምን ሆነ? የጤና 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 ብለን ቃሎችን መመስረት እንችላለን ማለት ነው።